ዛሬ 3 አመት ኮሜዲያን እሸቱ ጋር ስንማር ፊት ለፊት ነበር የሚቀመጠው ነበር እንደ ጎበዝ ተማሪ ፊት ለፊት ነው የሚቀመጠው ትያለሽ። እና እስቲ ምንድነው ጉዱ? ቅድሚያ እኔ ሌው ቅድሚያ አንተ ነው። ወይኔ ያምራላ በጣም ቤተሰቦች ሹፉት። ሰላም እንዴት ናችሁ? የኛ ተከበራችሁ ውድና እንቁ የሆኑ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ ፈጣሪ ክብሩ ይስፋ። ዛሬ በመጀመሪያ ቪዲዮዬ አንድ ሰው ጠርቻለሁ። ማለት ሰርፕራይዝ የሆነ አብረን ስንማር እሸቱ ጋር በአንድ ወቅት እሸቱ ጋር አብረን ተመረናልና በጣም ሰፖርት ሲያደርገኝ ነበር። እንደዚህ ብታረግ እንደዚህ ይሆናል፣ እንደዚህ ብታረግ እንደዚህ ይሆናል እና እሱን ላደረገልኝ መልካምነት ትንሽ የተወሰነች ስጦታ ነገር አዘጋጅቼለታለሁና ማን እንደሆነ አልነግራችሁም። እሱ ሲመጣ ነው የምታዩት። እሱን ለማግኘት በስማም ቦል አሁን በስራ ላይ ነው በጣምና እሱ ለማግኘት ብዙ ደውያለሁ፣ ብዙ ሰው ጋር እንትን ብያለሁ። በመጨረሻም ዛሬ ስልኩን አግኝቼ ቀጠሬዋለሁ። እንደው ይምጣ ፈጣሪ ነው የሚያውቀው። መጥቶ ስጦታውንም ሰጥቼው እስካሁን ላደረገልኝም ነገር አመስግኘው ነው ስጦታውንም ሰጥቼው እንለያያለን ብዬ አስባለሁ። ማለት ይመጣል ብዬ አስባለሁ ከፈጣሪ ጋር። ካልመጣ ደግሞ ቪዲዮን እንደዚሁ መልቀቄ ነው። እሸቱ ጋር በአንድ ወቅት ስንማር ባይገርማችሁ እሱ አንደኛ ነው የወጣው። እኔ እንደ እድል ሆኖ አልወጣሁኝም ማለት ነው። እና በጣም የሚገርም ሰው ነው በእውነት። ለቪዲዮ ሳይሆን በቃ ዩቲዩብ ለምንድን ነው አንተ ተምረህ የለ ወይ ለምንድን ነው የማትጀምረው? እኔ አግዝሃለሁ፣ የሚያስፈልገው ነገር እኔ ያደርጋለሁ ምናምን እያለኝ እኔ በራሴ ስንፍና ነው እስከሆነ የቆየሁትና እስኪ ደውዬለታለሁ እመጣለሁ ብሎኛል። እንደማይቀር ተስፋ አደርጋለሁ። እስኪ አብረን እንጠብቀውና የተወሰነ ደቂቃ ማለት ስራ ሊበዛበት ይችላል። ቢቀርም እረዳዋለሁ። ለምን ስራ ትቶ ነው የሚመጣው እኔ ጋር እና ከፈጣሪ ጋር እስኪ ይመጣል ብዬ አስባለሁ። አብረን እንጠብቀው ቤተሰቦች። ይሄም የመጀመሪያ ቪዲዮ ነው ዩቲዩብ አሁን ስለቀው 00 ሰብስክራይበር ብሎ ነው የሚጀምረው። ሰብስክራይብ እንደምታደርጉ አልጠራጠርም። ለምን አሪፍ ነገር ነው የሚመጣው ብዬ አስባለሁ ከፈጣሪ ጋር። ሰብስክራይብ ያደረጋችሁ ይሄን ቪዲዮ እሱ እስኪመጣ ሰብስክራይብ አድርጉ፣ ላይክ አድርጉት፣ ሼር አድርጉት። በቃ ለሆነ ሰው ላኩለት እና ሌላ እሱ እስኪመጣ ዝም ከምል ምን ልበላችሁ መሰላችሁ? ስለ እሸቱ ጋር ላውራ። እሸቱ ጋር የዩቲዩብ ስልጠና አብረን ነው የተማርነው አሁን ከሚመጣው ልጅ ጋር። ለምን አልነገራችሁ? ማን ነው እሱ? አላዛር ነው። አላዛር አላካ በጣም በቃ ምን ልበላችሁ ማርያም፣ ሰው እንደዚህ የዋህ ነው እንዴ? እንደምታዩት የሆነ ስታዩት እንደውም አሁንም የሆነ ነገር ላይ ነው መሰለኝ ዩቲዩብ። እሸቱ ጋር ስንማር የነበረን ቆይታ ትንሽ ላካፍላችሁና ግን ይመጣ ይመስላል። ከቀረም እንግዲህ ድጋሚ እንጠብቀዋለን። በሌላ ቪዲዮ ደግሞ ድጋሚ ገብተን እንጠብቀዋለን እና ቤተሰቦች እስኪ ሰብስክራይብ እንደምታበረታቱኝ አልጠራጠርም። እሱን እንጠብቀው እስኪመጣ። ምርጥ ሰው አላዛር ያባብ እንዴት ነህልኝ? ሰላም ነው አለው። መጀመሪያ ልንገራችሁ ቤተሰቦቼ፣ ፈጣሪ ይመስገን እኔ አይመጣም ብዬ ነበር ያሰብኩት። ኧረ ተው ማርያም ቤተሰቦች ምን አለ መሰላችሁ፣ ሰሞኑን በተደጋጋሚ ደውሎልን እኔ ደግሞ ያለሁበትን ሁኔታ መቼስ እናንተም ታውቁታላችሁ። ከዛ ነገር ስንወጣ ነው እንግዲህ ያገኘሁት ማለት ነው። ሐዋሳ ምናምን እያልኩኝ ብቻ እግዚአብሔር ይመስገን ተገናኝተናል። ዋናው መገናኘታችን እረዳለሁ እና ቤተሰቦች በጣም ምርጥ ልጅ ነው ብታይ። እኔና እሱ የዛሬ ስንት ዓመት ነው? 2 ዓመት አለፈው። እንግዲህ 2 ዓመት ራሱ 3 ዓመት ኦልሬዲ
እኔ ቁጭ ብያለሁ 3 አመት እና የዛሬ 3 አመት ኮሜዲያን እሸቱ ጋር ስንማር ፊት ለፊት ነበር የሚቀመጠው ነበር እንደ ጎበዝ ተማሪ ፊት ለፊት ነው የሚቀመጠው ትያለች። እና ጎበዝ ልጅ ነው። ከዚህ ቀደም አይታችሁት ከሆነ አላውቅም፣ ብዙ ጊዜ እንደው በዛኔ ሼር ራሱ አንተን አፕሪሺየት ያደርግ ነበር። አዎ እኔ እንዴት እኔ ነኝ መስጀመር አንደኛው ታለው ብዬ ነበር ያሰብኩት። ምክንያቱም በቃ በጣም ቀልጣፋ ልጅ ነው። ቀልጠፍጠፍ ብዬ ነበር። የሚሰራው ነገር ምናምን በጣም ደስ ይላል። እና እኔ እንደውም የሆነ ጊዜ በአካል ስንገናኝ ባይዘው በዚሁ አጋጣሚ የሙዳይ በጎ አድራጎት በጣም በሰፖርት እያደረገ የሚገኝ ልጅ ነው። በጣም በበጎ አድራጎትም ጎበዝ ነው። ብቻ ያው ለስጋው ብቻ ሳይሆን ለነፍሱም የሚኖር ሰው ነውና የምሬን ነው የምላችሁ። በጣም ጎበዝ ጠንካራ ልጅ ነው። እንደዚህ እንደምታዩት አይደለም። እና የሆነ ጊዜ አግኝቼው ምን ላይ ነህ ምናምን እለዋለሁ። ያው አሁን ላይ እኮ እኔ ኖርማሊ ቻሪቲው ላይ ነው ያለሁት ምናምን አለኝ ማለት ነውና ማለት ምናምን ዩቲዩብ አሰራ ምናምን አልኩት። ኧረ አልሰራም ምናምን ሲለኝ እንዴት ምናምን አልኩት። እንዴ እንደዚህማ እኮ መሆን የለበትም፣ መስራት አለብህ፣ መንቀሳቀስ አለብህ፣ ነገሮችን ማስተካከል መቻል አለብህ። ዩቲዩብ አሪፍ ነው ብትንቀሳቀስበት ቆንጆ ነው ብዬ በእኔ ግፊት ይኸው በቃ እኔ እንደዚህ ገፍቼ ነው ወደ ዩቲዩብ ያመጣሁትና ቤተሰቦች በመጀመሪያ ገና ከመግባቴም ጠይቃችሁ እንዳታሳፍሩኝ ቤተሰቦች። ከዛ በፊት እሱን አያሳፍሩም ብዬ አስባለሁ። እሺ ግን ከዛ በፊት የሆነ ነገር አዘጋጅቼልሃለሁ ለማለት ነው። አረጡ ማለት ለምን ምንም እኮ ከዚህ በፊት እሸቱ ጋር ስንማር ተዛ ይለም ስጎተጉተኝ እንዴ አንተ እንደዚህ ማድረግ አለብህ ምናምን የመመረቂያው ቪዲዮ ነው ለመልካምነት ብታንስም አረ ማረብ ብታንስም አይን ጨፍም ምናምን አይደለም እንብይ ሰርፈው። እሺ ይሄ ባይዘው ማለት ነው እዛ ሙዳይ ነው የሚሰራው። ኦኬ እሺ። እና እስኪ ውስጧ ምን እንዳለች ያትና ለተመልካቾች ታሳይልኛለህ። ቤተሰቦች በጣም ነው ደስ የሚለው። በቀርከሃ በእጅ የሚሰራ ስራ ነው። እጅ ነው የሚሰራው። ዋው ዋው። እስቲ ምንድነው ጉዱ? ምንድነው ጉዱ? ቅድሚያ እኔ ሌው ቅድሚያ አንተ ነው። ወይኔ ያምራላ በጣም ቤተሰቦች ሹፉት። አሳያቸው በደንብ አሳያቸው። እናት እኔና ማን ቁጭ አርጎናል እዚህ ጋር። በእውነት ደግሞ በጣም የምወደው ዌል ፔፐሪ ነውና ይሄን ፎቶ አንተ ያኔ ስንገናኝ አንስቼው ፎቶ ስልኬ ላይ ነበር። አልነገርኩም። ይሄ እኔ ምን ነበር የጠበቀው? ምን ይሆናል? የራስን ፎቶ እኔ ፎቶ ራሱ እንዲህ አልመሰለኝም። የሆነ ነገር ነው የመሰለኝ። ምክንያቱም ነጠላ ምናምን ስለሆነ አሁን ማን ፎቶ ይጠብቃል? እስኪ አሁን እዚህ ላይ አዎ፣ ያው ከማሚ ጋር ያለ ነገር ደግሞ እጅግ በጣም በእናትህ የኔ ቆንጆ ምንም በእውነት ከልብ አመሰግናለሁ። አረብ ቤተሰቦች አመስግኑልኝ። የምር ማሚና እኔን ቁጭ አድርጎናል። በእውነት በጣም ነው የማመሰግነው። ይሄ ትልቅ ስጦታ ነው። በእውነት ነው ሲያንስ ነው ማርያም ደስ ነው። እንደ መልካምነቱ እኔ ሲጀመር ቤተሰቦች ይመጣል ብዬ ጭራሽ ነው ያልገመትኩት። ለምን ሚዲያ ላይ ያለ ሰው ታውቁታላችሁ መቼስ። በእውነት በጣም ደስ ያለኝ እግዚአብሔር ያክብርልኝ። ሌላ ቃላት የለኝም ቤተሰቦች። ብቻ ግን እኛም ደግሞ ያው እሱ ስጦታ ሰጥቶን የለ አሁን ደግሞ የኛ ተራ ነው ይመስለኛል። ቤተሰቦች እስኪ አንድ ስጦታ አንስተው ሁላችሁም የኔ ያው ሁላችንም ምርጥ ቤተሰቦች ነን። የኔ ቤተሰቦች ባይዘው በጣም ምርጥ አስተዋይ፣ የተረጋጉ የምሬን ነው የምልህ በጣም ምርጥ ቤተሰቦች አሉኝና እነዛን የምወዳቸው ቤተሰቦች ደግሞ ዛሬ አንተ ቤት መጥተው ሰርፕራይዝ እንደሚያደርጉ እርግጠኛ ነኝ። ቤተሰቦች ባካችሁን የገባችሁ እስቲ ሰብስክራይብ አድርጉትና አፍደስቱት፣ በጣም አፍደስቱት። ከእናንተ ብዙ ጠብቃለሁ። 5000 10000 ሰብስክራይብ ከእናንተ ጠብቃለሁ። ደግሞ አሳይታችሁኛል ከዚህ ቀደም 2-3 ቻናል። ይሄ ደግሞ ወንድማችን ነው እና አበረታታው። ጥሩ ስራዎች ለእናንተ የሚመጥን ስራዎች ነው ለእናንተ ይዞላችሁ ይመጣል። ይሄንን ማለት ፈልጋለሁ በዚሁ አጋጣሚ። የምሬ ነው ዘሩኒ ካልጠበቅኩም ነበር እንደዚህ ነው ስጦታ፣ ግን ደግሞ ስለሰጠኸኝ ከልብ አመሰግናለሁ። እውነት ማርያምን ይሄ አንሳል ሲጀምር እንደ ስራ ለምን ከዚህ 1-2 ዩቲዩበሮች ጋር ደውያለሁ
እንደዚህ ከአብሮን ሲማሩ የነበሩ ማለት ነው። አንዱም አብሮ ከሚማሩት እኮ አንተ እኮ ነው ዳውን እንትናው የተሻለ እንትን ያልኩት በቃ ስለ ያው ታውቁታላችሁ ቤተሰቦች በቃ ስደውል አያነሱልህም ምናምን ከክብርህ አንፃር ሪስፔክት አሁን ለሰው ዝም ብለህ ሪስፔክት አለ ለአንድ አሁን እኔ ምን ዩቲዩብ ሰርች አላውቅም ምን ብዬ አላውቅም ዩቲዩብ ምን እንደሆነ ገና ላይ ሆነ ገባ ወደ ዩቲዩብ ገፋፋኝ ደግሞ አላሳፈረህም በእውነት አላሳፈረም ብዬ አስባለሁ ከፈጣሪ ጋር ቤተሰቦችም ቆንጆ ነገር እንግዲህ ያራዳ ልጆች እንደውም በዚህ ቪዲዮ ዎች ታይሙ እንዲሞላ በደንብ ሼር አድርጉለት ቤተሰቦች በሻላችሁ ታቅም ዎች ታይም ይባላል እሱም በለጣ ያዋለ ሞኔታይዝ እንዲሆንለት በደንብ በተቻላችሁ አቅም ሼር ምናምን ያደረጋችሁለት ሼር አድርጋችሁት በደንብ በሰፊው እውነት በጣም ብዙ ነገር ከሱ እንጠብቃለን። ስለዚህ በቻልነው አቅም እናበረታታው እናግዘው እላለሁ። ወዴት ነው አሁን? እኔ በቃ አንተን አገኘሁ ምን ሐሳቤ ራሱ ተበታተነብኝ። ትመጣለህ ብዬ አላሰብኩም። አሁን በቀጣይ በምን ልመጣ ነው? ሰርፕራይዝ ይሁን እሱ ለቤተሰቦች ለአንተ ቤተሰቦች ደግሞ ሰርፕራይዝ ይሁን እሱ። ስለዚህ እሱ ደግሞ ለእናንተ ሰርፕራይዝ ያዘጋጀላችሁ በቀጣይ በቆንጆ ስራዎቹ ነው የምንመጣው። እኔ ተማመንባለሁ ምንም እንዳታሰብ ቤተሰቦቼ። በጣም ነው ማመሰግነው አናዛሪ እኔ በጣም ትልቅ ስጦታ ሰጠኝ በእውነት እማረሰው በቃ ድንቅ ስጦታ ለማዘር አሳያታለሁ። ይሄ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። በሰፊው ደግሞ እንገናኛለን ከፈጣሪ ጋር። በርሳልኝ አባቴ ቴንክ ዩ በጣም ጉርላት አያ ቤተሰቦች ሰብስክራይብ ስላደረጋችሁት ከልብ ይኸው እናመሰግናለን። እኔም እግዚአብሔር ያክብርልኝ የኔ ቀን ቤተሰቦች ወዳቸዋለሁ። መልካም ጊዜ ቻው።